ፊልሙ ሲጀምር ጄሰን የተባለ ልጅ የአለቃው ሚስት የሆነችውን የአናን የመኪና ቀበቶ እያሰረላት እንመለከታለን። ከዛም ጄክ አና ሳታስበው ከንፈሯን ይስማታል። አናም በሁኔታው በመደናገጥ ከንፈሯን ሊፕስቲክ ትቀባለች። የአና ባለቤት የሆነው ኦሊቨርም ስልክ እያወራ ወደ መኪና ውስጥ ይገባና አናን አትኩሮ ይመለከታታል። በንቀትም እየተቀባችውን ሊፕስቲክ ይጠርግባታል። ጄሰንም በንዴት ሁኔታውን ይመለከታል። አናም በመረጋጋት ኦሊቨርን እራት እንዲበሉ ጠይቀዋለች። ኦሊቨርም ነገ በጠዋት በረራ እንዳለበት ነግሯት ሾፌራቸው ጄሰን እንዲወስዳት ይነግረዋል። ከዛም መንገዳቸውን ይጀምራሉ። በቀጣዩ ቀን ማታ አና ኦሊቨርን ፍቅር እንዲሰሩ ጠይቀው እንደደከሙ ነግሯት ፊቱን አዙሮ ይተኛል። አናም በንዴት አልጋው ላይ ትቀመጣለች። በመሃልም ጄሰን ከየት መጣ ሳይባል እጇን ይዛታል። አናም እዚህ ምን እንደሚሰራ ስጠይቀው እንደምትፈልግኝ አውቄን የመጣሁት ይላታል። አናም ባሏ ተኝቶ እንዳለ ስትነግረው ጄሰንም እሱ ላንቺ አይጨነቅልሽም፣ ቢጨነቅልሽና ቢያስብልሽ ኖሮ ሁልጊዜ በንቀት አያወራሽም ነበር፣ ስለዚህ አንቺም ለሷ ትጨነቂለት ብሎ ይነግራታል። ከዛም አናን መሳም ይጀምራል። አናም ፍቅረኛ ሆና አሪፍ ጊዜ ማሳለፍ ጀምራሉ። በመሃልም አና ደንግጣ ትነሳለች። በምትነሳበትም ሰዓት ከጄሰን ጋር ያሳለፈችው ጊዜ በሐሳቧ ስታልም ያደረችው እንደሆነ እንረዳለን። ባሏ ኦሊቨርም ምን እንደሆነ ሲጠይቃት አስፈሪ ህልም አይታ እንደሆነ ነግራው ተመልሶ ይተኛሉ። በሚቀጥለውም ቀን ጠዋት አና ወደ ኦሊቨር ጋር በመምጣት እንዳማረበት ስትነግረው ምን ፈልጋ እንደሆነ ይጠይቃታል። አናም አብረው መሄድ ትችል እንደሆነ ስትጠይቀው ኦሊቨርም ለስራ እንጂ ለቫኬሽን አይደለም የሚሄደው ይላታል። አናም ለብቻዋ መሆን እንደማትፈልግ ስትነግረው ጄሰን ሁልጊዜም አብሮሽ ይሆናል ይላታል። ልብሱንም ማስተካከል ይጀምራል። አናም ትታው ከክፍሉ ትወጣለች። በሚቀጥለውም ቀን ጄሰን አና ከቤት በምትወጣበት ሰዓት እጇን ይዛትና ሊስማት ይሞክራል። አናም ምን እየሆነ እንዳለ ስትጠይቀው በሚገባሽ መልኩ ልንከባከብሽ በአክብሮት እና በፍቅር ሲላት አናም ባለቤት እኮ አለኝ ትለዋለች። ጄሰንም እንዴት እንደሚንከባከብሽማ አያለው ሲላት አናም ስለ ትዳራችን ከእኛ በላይ የምታውቀው ነገር የለም ትለዋለች። ጄሰንም አናን ሾፌራችሁ ነኝ፣ ስለ ኦሊቨርና ስለ አንቺ ከሁለታችሁ በላይ ነው የማውቀው ብሎ ይነግራታል። ምን ማለትህ ነው ስትለው ከምነግርሽ ባሳይሽ ይሻላል ብሏት የመኪናውን የኋላ ኮፈን ውስጥ ያስገባታል። ከዛም ኦሊቨር ከቤት ይወጣል። ጄሰንም ወደ ኤርፖርት ነው የምንሄደው ብሎ ይጠይቃታል። ኦሊቨርም አዎ፣ ግን በመንገዳችን ላይ የምታውቀው ቦታ እናቆማለን ይለዋል። ከተወሰነ ደቂቃ በኋላ ኦሊቨር ከመኪና በመውረድ አንዲት ሴትን በማቀፍ መሳም ይጀምራል። ጄሰንም ጊዜ ሳያጠፋ ለአና ኮፈኑን ይከፍትላታል። አናም በምታየው ነገር በመገረም እንዲሁም በመደናገጥ ከመኪናው ትወርድና ጄሰንን አይኔን ስለከፈትክልኝ አመሰግናለሁ ትለዋለች። ኦሊቨርም በጄሰን በመናደድ ሊደባደቡ ሲሉ አና በመሃል ገብታ ከኦሊቨር የእሱ ነገር እንዳበቃላት እና እንደምትፈታው ነግራው ጄሰንን እንሂድ ትለዋለች። ጄሰንን መኪናውን ካስገባት በኋላ አሁን ወደ ሬስቶራንት መሄድ እንችላለን ሲላት አናም አዎ እንችላለን፣ በዛውም ስለ ወደፊታችን ብዙ የምናወራቸው ነገሮች ይኖራሉ ትለውና ፊልማችን ያበቃል። ውድ ሀያል ሲኒማ ተከታታዮቻችን ለዛሬ ይዤላችሁ የመጣሁት ፊልም ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ በማድረግ የዚህ ምርጥ የሆነ ቻናል ቤተሰብ መሆን ትችላላችሁ። ሰላም ቆዩኝ።